ሰላም የቻናላችን ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። በዛሬው ፕሮግራማችን ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል ቅድሚያ የሚያሰጡ የመንገድ ዳር ምልክቶችን እንዲሁም ደግሞ መረጃ ሰጪ የመንገድ ዳር ምልክቶችን አብረን እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው ስናልፍ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል በሚቆጣጠሩት ውስጥ የሚካተቱት ሶስተኛ ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ናቸው። እነዚህ ቅድሚያ የሚያሰጡ የመንገድ ዳር ምልክቶች በሁለት ይከፈላሉ ማለት ነው። የመጀመሪያው ቅድሚያ አለህ የሚል ምልክት ነው። የመጀመሪያው እንደምትመለከቱት ቅድሚያ አለህ የሚል ምልክት ነው ማለት ነው። ሁለተኛው ደግሞ ቅድሚያ ስጥ የሚል ምልክት ነው። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል በሚቆጣጠሩት ውስጥ የሚካተቱት ቅድሚያ የሚያሰጡ የመንገድ ዳር ምልክቶች በሁለት ይከፈላሉ። ቅድሚያ አለህና ቅድሚያ ስጥ ነው። ወደ መጀመሪያው ስናልፍ ቅድሚያ አለህ የሚለው የመንገድ ዳር ምልክት አንድ ብቻ ሲሆን በቁጥር እሱም 4 ማዕዘን ሆኖ ውስጥ ላይ ቢጫ መደብ ያለው ሲሆን ይሄ ቅድሚያ አለህ የሚል ምልክት ነው። ስለዚህ በዚህ ሳይድ ከሆናችሁ እናንተ ምን አላችሁ ማለት ነው? ቅድሚያ አላችሁ ማለት ነው። ስለዚህ ቅድሚያ አለህ የሚል ምልክት ይሄ ነው። ጠባብ መንገድ ሊሆን ይችላል፣ አንዳንድ አደባባይ ላይ ሊሆን ይችላል። ነገር ግን ይሄ ምልክት ካለ በእናንተ በኩል በእናንተ ሳይድ በእናንተ ረድፍ ከሆነ ይሄ ምልክት እናንተ ምን አላችሁ ማለት ነው? ቅድሚያ አላችሁ። ምክንያቱም ይሄ ምልክት ቅድሚያ አለህ የሚል ምልክት ነው ማለት ነው። ወደ ሁለተኛው ስናልፍ ቅድሚያ ስጥ የሚል ምልክት ነው። እንግዲህ ቅድሚያ ስጥ የሚል ምልክት በቁጥር በዛ ያሉ ቢሆኑም ነገር ግን መልእክታቸው ግን አንድ አይነት ሆኖ እናገኘዋለን ማለት ነው። አንድ አይነት ሆኖ እናገኘዋለን። ቅድሚያ ስጥ የሚለው ደግሞ ግዴታን ነው የሚናገረው። ቅድም እንዳልነው ቅድሚያ አለህ የሚለው መብት እንደተናገረ ሁሉ አሁን ቅድሚያ ስጥ የሚለው ደግሞ ግዴታን ነው የሚናገረው። ስለዚህ በእናንተ በኩል ይሄ ምልክት ካለ ቅድሚያ ከፊት ላለው ተሽከርካሪ ሊሆን ይችላል፣ ከጎን ለሚመጣው ሊሆን ይችላል፣ ቅድሚያ ትሰጣላችሁ ማለት ነው። ስለዚህ እነዚህ ምልክቶች ቅድሚያ ስጥ የሚሉ ምልክቶች ናቸው ማለት ነው። አብረን እናያቸው እስኪ። ለምሳሌ እዚህ ጋር ታዩታላችሁ። ይሄንን ምልክት እዚህ ጋር ስንመለከት አሁን ለምሳሌ 3 ማዕዘን ሆኖ 3 ማዕዘኑ ተገልብጦ ስንመለከት ይሄ ምንድነው ማለት ነው? ቅድሚያ ስጥ። በመገናኛ መንገዶች ላይ ለተላላፊዎች ቅድሚያ ስጥ የሚል ምልክት አለው ማለት ነው። በመገናኛ መንገዶች ላይ ለተላላፊዎች ቅድሚያ ስጥ የሚል ሜሴጅ ወይንም መልእክት አለው ማለት ነው። ወደ ቀጣዩ ስንመለከት ለምሳሌ እዚህ ጋር እንደምትመለከቱት 8 ማዕዘን ሆኖ ውስጥ ላይ ስቶፕ የሚል ጽሑፍ ያለበት ምልክት ስትመለከቱ ደግሞ አንዳንድ ጊዜ የእጅ ምልክትም ልታዩ ትችሉ ይሆናል። ውስጥ ላይ የእጅ ምልክት ካለው ስቶፕ ማለት ነው። ይሄ ከሆነ ደግሞ ቆመህ ቅድሚያ ስጥ የሚል ነው። ስለዚህ አንዳንድ ጠባብ መንገዶች ላይ ሊሆን ይችላል፣ ወይ ከጎን ለሚመጣ ወይ ከፊት ለሚመጣ ተሽከርካሪ ቆማችሁ ቅድሚያ እንድትሰጡ የሚያደርግ ምልክት ነው። ስለዚህ ይሄ ምልክት ደግሞ ቆመህ ቅድሚያ ስጥ የሚል ነው ማለት ነው። እና እነዚህንና ሌሎችንም እንላቸው በሚቆጣጠሩት ውስጥ ቅድሚያ የሚያሰጡ ምልክቶች መካከል ቅድሚያ ስጥ የሚል ምልክት ይሄ ነው ማለት ነው። ስለዚህ አጠቃላይ በሚቆጣጠሩት ውስጥ ያሉትን ቅድሚያ የሚያሰጡ ምልክቶችን በሁለት ከፍለን አየን ማለት ነው። ቅድሚያ አለህና ቅድሚያ ስጥ የሚል ማለት ነው። ስለዚህ እንቀጥላለን። ሌላ ደግሞ የምንመለከተው እንግዲህ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል መረጃ ሰጪ የመንገድ ዳር ምልክትን እናገኛለን ማለት ነው። መረጃ ሰጪ የመንገድ ዳር ምልክት እንግዲህ ዓለም አቀፍ የመንገድ ዳር ምልክቶች ከምንላቸው መካከል ሶስተኛ ደረጃ ላይ የምናገኘው ነው። እስካሁን በስቴፕ እንዳየነው ከሆነ ማለት ነው። ሶስተኛ ደረጃ ላይ የምናገኘው መረጃ ሰጪ የመንገድ ዳር ምልክት ይሄንን ይመስላል። እንግዲህ መረጃ ሰጪ ስንል አንድ አሽከርካሪ ምስሉን በማየት ብቻ መረጃን የሚወስድበት ማለት ነው። ለምሳሌ የማታውቁት ከተማ ሊሆን ይችላል፣ የማታውቁት መንገድ ሊሆን ይችላል። እዛ መንገድ ላይ የምትፈልጓቸውን የአገልግሎት ወይንም ደግሞ የምትፈልጓቸውን አገልግሎት በተመለከተ ለእናንተ መረጃ የሚሰጥ ለምሳሌ አሁን ሆስፒታል ሊሆን ይችላል፣ ወይንም ፖሊስ ስቴሽን ሊሆን ይችላል፣ ወይንም ጋራጆች ሊሆን ይችላሉ፣ ማደያዎች ሊሆን ይችላሉ፣ ባስ ስቴሽን መናኸሪያ ሊሆን ይችላል።
እነሱን በተመለከተ ለእናንተ መረጃ ይሰጣል ማለት ነው። ለምሳሌ እስኪ እንመልከት። መረጃ ሰጪ የመንገድ ዳር ምልክቶች ከምንላቸው መካከል ጥቂቶቹን እንመልከት እስኪ። ለምሳሌ እዚህ ጋር ስንመጣ እዚህ ጋር ምን እያመለከተን ነው? ሆስፒታል መኖሩን እያመለከተ ነው። ስለዚህ እናንተ እዚህ አካባቢ ሆስፒታል አለ የሚል መረጃ ለእናንተ እየሰጠ ነው ማለት ነው። እዚህ አካባቢ ሆስፒታል አለ። ለምሳሌ አይታወቅም አደጋ ደርሶባችሁ ሊሆን ይችላል። ሆስፒታል እየፈለጋችሁ ከሆነ ሆስፒታል መኖሩን ወርዳችሁ ሳትጠይቁ፣ ሌላ ሰው ወርዳችሁ ሳትጠይቁ ሆስፒታል መኖሩን በምልክት እያሳያችሁ ለእናንተ መረጃ ይሰጣል ማለት ነው። ስለዚህ መረጃ ሰጪ የምንላቸው አንዱ ይሄ ነው። ሌላ እዚህ ጋር የምንመለከተው ታዩታላችሁ ፒ ጽሁፍ ያለው መሃል ላይ በአራት ማዕዘን ሰማያዊ መደብ ሲሆን ደግሞ እዚህ አካባቢ የፓርኪንግ አገልግሎት መኖሩን የሚያመለክት ነው። ስለዚህ ተሽከርካሪያችሁን ማቆም ከፈለጋችሁ አቁማችሁ ወደ ሌላ ቦታ ለመሄድ ከፈለጋችሁ፣ ስለዚህ ተሽከርካሪያችሁን ለጥበቃ ሊሆን ይችላል ሴኩሪቲ ተጠብቆ ማቆም ከፈለጋችሁ ፓርኪንግ አገልግሎት እንዳለ የሚያመለክት መረጃ ሰጪ ነው ማለት ነው። ስለዚህ ፓርኪንግ መኖሩን በዚህ መልኩ መረጃ ይሰጠናል ማለት ነው። ሌሎችን ስንመለከት ለምሳሌ እዚህ ጋር የምንመለከተው ባስ ስቴሽን ነው። ስለዚህ እዚህ አካባቢ ባስ ስቴሽን አለ ወይንም ደግሞ አውቶቡስ ተራ ወይንም መናኸሪያ አለ የሚለውን ያመለክታል ማለት ነው። ስለዚህ ባስ ስቴሽን መኖሩን በዚህ በኩል ደግሞ መረጃ ይሰጠናል ማለት ነው። እነዚህንና ሌሎቹንም ማየት እንችላለን ማለት ነው። ስለዚህ መረጃ ሰጪ ስንል በዚህ መልኩ የተቀረበ ነው። ለእናንተ ከተሽከርካሪያችሁ ሳትወርዱ ነገር ግን ስለ መንገዱ ሁኔታ ሊሆን ይችላል ወይንም ደግሞ ስለ አገልግሎት መስጫ ተቋማት መረጃ ለእናንተ የሚሰጡ መረጃ ሰጪ የመንገድ ዳር ምልክቶች እንላቸዋለን ማለት ነው። እነዚህንና ሌሎቹንም አብረን ማየት እንችላለን ማለት ነው። ስለዚህ አጠቃላይ ዓለም አቀፍ የመንገድ ዳር ምልክቶች የምንላቸውን እንግዲህ በዚህ መልኩ ጨረስን ማለት ነው። እንግዲህ ተከበራችሁ አድማጮቻችን እስካሁን በነበረን ቆይታ ዓለም አቀፍ የመንገድ ዳር ምልክቶችን በሶስት ከፍለን አይተናል። የመጀመሪያ የሚያስጠነቅቁ፣ ሁለተኛው የሚቆጣጠሩ ብለን፣ ሶስተኛ መረጃ ሰጪ ብለን አይተናል ማለት ነው። ነገር ግን በሚቆጣጠሩት ውስጥ ደግሞ የሚከለክሉ፣ የሚያስገድዱና ቅድሚያ የሚያሰጡ ብለን እነዚህን አይተናል ማለት ነው። ሌሎች ፕሮግራሞች ላይ ሌሎች ነገሮችን ይዘን እንመጣለን ማለት ነው። ለእናንተ የሚጠቅሟችሁን መንጃ ፍቃድ ለምትሰለጥኑ ካላችሁ እናንተን የሚጠቅሙ መረጃዎችና ትምህርታዊ ነገሮችን በዚህ ቻናል ላይ ታገኛላችሁ። ቻናሉን ሰብስክራይብ አድርጉ ማለት ነው። ስለዚህ በሌላ ፕሮግራም እንቀጥላለን። እስከዛው መልካም ጊዜ